what do you bring to the table in a relationship? Two things actually. This and this. Well, I guess three. Four. በገዛ ቤተሰቤ ሙሽሬን ተቀማው ይለናል የዛሬ ባል ታሪካችን። ሰላም ሰላም፣ እንደምን ቆያችሁ ውድ የማኦቲው ቤተሰቦች። አጃኢብ ከሚያስብሉና ትዝብት ውስጥ ከሚከቱ ቪዲዮዎች ጋር ከተፍ ብለናል። እስቲ በያላችሁበት ላይክ ሰብስክራይብ በማድረግ ቺርስ። ብዙዎቻችን በቃ እንደወረደ ኮፒ ፔስት የምናደርገው ነገር አለና ወደ ፎሬነሮች አካባቢ ትንሽ ሾጥ የሚያደርጋቸው ምናምን ሰዎች አሉና በዛ ዙሪያ ላይ የሆነ አንድ ቪዲዮ እንትን ያለው አለና ያን ቪዲዮ እስቲ አይተን በዛ ላይ እስቲ እኛም ሪያክት እናደርጋለን። ወደ ቪዲዮ እስኪ ዛሬ ደግሞ የዘመኑ ቺኮች ቢዋይዲስ ገባ ብሉ። ዛሬ ስለናንተ ትንሽ ስታልወድ ነው ያው ብትማሩ ብዬ ነው እንጂ ሌላ አዲስ ነገር ኖሮ አይደለም። እኔ ሁላችሁንም በፍቅር ወዳችኋለሁ። በእግዚአብሔር ፍቅር ውድድ ነው ማድረጋችሁ። ያው ይገባችኋል። ስቆጣችሁ ያው እንድታውቁ ከእንቅልፋችሁ እንድትነቁ ብዬ ነውና እስኪ ቪዲዮ አይተን እንመለስ። Okay, what do you bring to the table in a relationship? Two things actually. This and this. Well, I guess three. በዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ አሜሪካን ሀገር ያሉ ሴቶች ኦልሬዲ ለቀዋል። አይምሯቸውን እየለቀቁ መጥተዋል። ሶ ይሄ የሆነው በአሜሪካን ሀገር ውስጥ እየሆነ ያለው ነገር ይሄ ነው። አሁን ያለው የአብዛኛው ስነ ልቦና አምና ሴ ኦል ኦፍ ደም ግን 85% በቃ እንደዚህ አይነት ስነ ልቦና ያላቸው ሴቶች ነው እየፈሉ ያሉት። ሶ ይሄ ደግሞ እንደምታውቁት እንግዲህ በጅቡቲ በኩል አድርጎ በኮንቴነር ከዛ ሞጆ ወደብ ተራክፎ ምናምን አይደለም የሚመጣው። ይሄ አስተሳሰብ ቀጥታ በስልክ ኪስ ነው የሚገባው። ከዛ እናንተ ከውጭ የሚመጣ ነገር ሁሉ በቃ እንደው ኃይለኛ እውቀት አድርጋችሁ ታስባላችሁ። ከዛ ይሄን ነገር ታስመረምር ሳታውቅ ማራገብ ትጀምራለህ። ለምሳሌ አሁን በዚህ አስተሳሰብ ውስጥ ይሄን ነገር አረተው አረባካችሁ የሚሉ እዛው አጠገባቸው ደግሞ ሴቶች አሉ። የሚገርማችሁ እንስማት እስኪ። So nothing. She brings nothing to the table because these and this and all the body parts she's pointing to are a dime a dozen, right? They're just a dime. Who cares, right? At the end, maybe it's like, oh, fun for a night, whatever. But it's so replaceable. It's so replaceable that what else you got, honey? You got a good personality, you got some humility, are you virtuous, are you loyal, are you kind, are you caring, are you supportive? Like, imagine that she actually doesn't list any of those things, right? እዛው አሜሪካን ሀገር ውስጥ ደግሞ እንደዚህ አይነት ድንቅ የሆኑ ሰዎች ራሳቸው ሴቶቹ አረተው ይሄ ነገር ጥሩ አይደለም። አሁን እቺ ልጅ የምታወራው ነገር ሁሉ እኮ እንደዚህ ምናምን ይሄ ከጊዜ በኋላ ሪፕሌስመንት የሚቀየር ነው። ገብቶሻል? ኢዚ ወይ ወንዱ በሌላ ይቀይረዋል። ዋራባውት ያንቺ ስብዕና አጠገብሽ ላለው ሰው አጋዥነት፣ ፍቅር፣ ተወዳጅነት፣ ሰላም መስጠት ምን ውስጥ ያኮኑ የማይቀየሩ የአንድ ሰው ስብዕና ሲባል እነዚህ ነገሮች ሁሉ ያካተቱ ናቸውና እውነት ነው። ስብዕና በጣም ትልቅ ነገር ነውና አሁን በጣም እኔ አሁን በተለይ ቲክቶክ በቃ እንዲህ ገልበጥ አድርገን በተለይ አሁን ይሄ በቃ ትልልቅ መቀመጫ አለን የሚሉት ከኋላ ነው የሚጀምሩት። በቃ ምን አባቱ ሰው አይቶ ገንዘብ ከመጣልኝ ምንም ችግር የለውም የሚል አስተሳሰብ ያለና ያ ደግሞ ወዴት ነው መቼም ወደ እንትን አይመራ። ቤተሰብ እስቲ ቪዲዮውን እንጨርስ። ለማንኛውም እሷን የዘረዘረችው እኮ አይከፋችሁም እንደ ብዬ ልንገራችሁ መሰላችሁ። እንደዚህ ነገር በእንደዚህ ጉዳይ የምትተማመኑ ሰዎች ምናልባት 20 22 23 እያላችሁ ነው። ምናልባት አንዳንድ ነገሮች ስታዩት መጀመሪያ 12 ከሩብ ነው ካልገባችሁ። መቼም አንዳንድ የእሑድ ሰንበት ነው ካላሏችሁ አይገባችሁም። 12 ከሩብ ማለት ይሄ ገብቷችኋል? ኧረ አሁን ወደ 40 ይሄ ደግሞ የጊዜ ጉዳይ ነው። ትንሽ ቆይና ወደ 12 ተኩል ይቀየራል፣ ወይንም እንደዚህ ነው ይወርዳል። መቼም ይገባችኋል ብዬ ተስፋ አደርጋለሁ። እሑድ ሰንበት ነው የሚላችሁ ካለ አጠገባችሁ ያላችሁን ሰው ጠይቁ። አንዳንዴም እኔ ጋር ስትመጡ ሁሉ ነገር በማንኪያ ለመጉረስ አትሞክሩ። ተረዳችሁኝ አይደል? ይሄ ነገር እያለ ሄዶ አሁን ወደ ምን ልወስዳችሁ ነው? ወደ ፍካሬ ኢየሱስ። አሁን ሰማችሁ አይደል? በዚህ ጉዳይ ላይ ጥሩ የሚባሉ ቁም ነገረኛ የሆኑ ወንዶች ተስፋ እየቆረጡ ይመጡና በሴት ልጅ ላይ ያላችሁ አመለካከት እየወረደ ይመጣል። አያችሁ አይደል? እናንተ ደግሞ አሁን ሴቶች አንድ የምትረሱት ነገር ምንድነው? ተፈጥሯዊ ነውና አይ አም ሶሪ ቱ ሴይ ዳት በዓለማችን ላይ ታውቃላችሁ አይደል? በሰከንድ 4 ሴት ይወለዳል። ልብ በሉኝ፣ በሰከንድ 4 ሴት ይወለዳል። ራፍሊ ወደ ኢትዮጵያ ብናመጣው እንደው አላጋን ነው በ3 ደቂቃ 1 ሴት ይወለዳል። ተረዳችሁ? አሁን ብዙዎቻችሁ ሴቶች ይሄን አታውቁም አይደል? ምን ማለት ነው? ቴክኒካሊ እያልኳችሁ ያሉት ቁጥራችሁ ብዙ ነው። ቆጣችኋል? ቁጥራችሁ ብዙ ነው። ይሄ ዴቲንግ ማርኬት የሚባለው ላይ አንድ ቦታ ላይ ነገሮችን በብዛት ስታገኝ ኦብቪየስሊ እየረከሰ ነው የመጣው። ታውቃላችሁ? እኔ ግልጹን ነው የምነግራችሁ ከአእምሯችሁ እንድትነቁ። ገብቷችኋል? በዚህ ጉዳይ ላይ የእናንተን ባህሪ አለመፈለግን ስጨምሩበት በዚህ ገበያ እንዴት ይሆናል?
ለምሳሌ ልበላችሁ የሆነ ቦታ በግ ልገዛ ሄድኩኝ። የበጉ ዋጋ ኦልሬዲ ርካሽ ነው ገብቷችኋል፣ ገበያ ላይ ያ በግ እዛ የበግ ገበያ ላይ ከሄድኩ በኋላ ምርጫዬን አቀናጠዋለሁ ገብቷችኋል። አቀናጠዋለሁ ማለት ምንድነው? አይን ያልፈገግ ፈገግ ያለ በግ ነው የምፈልገው ልል ይችላል። ለምን? ማርኬቱ ብዙ ነው፣ የሚሸጥበት ዋጋ ርካሽ ነው ገብቷችኋል። ብዙ ነገር ሰፕላይ እና ዲማንድ የሚባል ነገር አለ። እባካችሁ እህቶቼ ስሙኝ፣ ምን ልላችሁ ብዬ ነው። በተለይ እነዚህ ያበዳችሁት ከጊዜ በኋላ ትንቢቱ በእናንተ ሊፈጸም ነው። ምን ማለት ነው? ይህን ስሙ። ያ ዘመን ተጠበቁ። በዚያ ጊዜ አንድ ወንድ ለ7 ሴቶች ባል ይሆናል። እነሱም እንጀራችንን ሰርተን እንበላለን፣ ልብሳችንን ፈትለን እንለብሳለን። ስምህ ብቻ በእኛ ላይ በባልነት ይጠራ፣ ባል የላቸውም ከመባል አድነን ይላሉ። አሁን እዚህ ጋር የሰማችሁት ፍካሬ ኢየሱስ ነው። ሰማችሁ አይደለ? የሚገርም ነው። 7 ሴት ለአንድ ወንድ እባክህ ባል ሁነን ብለው የሚለምኑበት ጊዜ ይመጣል። ወይንም ያላገባች ከመባል ስማችን ባንተ ይጠራ ብለው መጥተው ይንጠለጠላሉ። እኛው the beginning of the end ወደዛ ልንሄድ ነው። ምክንያቱም ብያችኋለሁ መጀመሪያ ላይ ያያችሁ አይደል? ኢዘ ፕሮሰስ እያለ ይመጣል። አዴንዶ ዘዴ መጨረሻ ላይ ምን ሆነናል ማለት ነው? የትንቢቱ መፈጸሚያ ሆንን ማለት ነው። አያችሁ አሁን ገባችሁ አይደል? ስለዚህ ፕሮሰሱን እየጀመራችሁት ነው። በተለያየ አጋጣሚዎች አሁን ኢንተርኔት ላይ መታችሁ ዝም ብላችሁ ምትዞሩ እኔ ምን ይሁን ምን እናርገው ማለት የሆነ ስጋ ቢሆን ተቆርጦ ገብቷችኋል፣ በዋዜም በምን ይበላል፣ ምን ያደርግልኛል እሱ። አዴንዶ ዘዴ መጨረሻ ላይ እየሟሸሸ ይሄዳል። ከኔ ጋር አብሮ የሚኖረው ስብዕናሽ ነው፣ አስተሳሰብሽ ነው፣ አጋዥነትሽ ነው፣ ሰላም ፈጣሪነትሽ ነው እንጂ ያ የምታየው ነገር ሁሉ በሆነ አጋጣሚ ምንድነው አተት እኮ ከያዘሽ ይሄዳል፣ ትከሻለሽ፣ ይጠፋል አይደል? እና እየመጣችሁ የምትሉ ሰዎች የምትሉ ሴቶች እባካችሁ ልብ ግዙ። እያንዳንዱ የተናገርኳትን ነገር አስታውሱ። የምትወለዱት በ5 ደቂቃ 2 ወይ 3 ነው የምትወለዱት። እንደው ሳላካብድ ብዬ ነው። ቫሊ ኦፍ ማርኬት በዚህ ሁኔታ የእናንተ ባህሪ ተጨምሮ በጣም ከባድ ነው። እኔ ግልጹን ነው የምነግራችሁ። በእውነት ስለምወዳችሁ ነው። ዝም ማለት ይችላል። ሌላው አይናገርም። ለምን? ነገሮች ስነ ስርዓት እንዲይዙ አይፈልግም። ገብቷችኋል? ብዙዎቻችሁ የትንቢቱ መፈጸሚያ እንድንሆን አንፈልግም ካላችሁ በአሁን ሰዓት ያ በፊት መጀመሪያ ላይ ፈረንጇ የጠቀሰችው ብቻ ሳይሆን አንጎል ያስፈልጋል። ያንን አንጎል ደግሞ ለማግኘት እንዴት ነው ማድረግ ያለብን የሚለውን ቁጭ ብላችሁ ተረጋግታችሁ ነገሮችን ለማከናወንና በዛ ጉዳይ ላይ ዋጋ ያለው ሰው ለመሆን ጣሩ። አለበለዚያ ዝም ብለሽ እንደዚህ ብትዞሪን ምን ያደርግልኛል? እንዳልኩሽ ነው። አዋዜ አርጋል ብሎን በሚጥሚጣ ጨርሻለሁ። ዶክመንት ደግሞ ለቀጣይ ትውልድ የሚሸጋገር ነው። ስለዚህ ቀጣይ ትውልድ ደግሞ ኖርማል ነው የሚያደርጉትና እባካችሁ ለቀጣይ ትውልድ እያሰብን ምን ብላችሁ በየቦታው የምትልከሰከሱ እናት እንበላችሁ ሚጡ እንበላችሁ ብቻ አሮጊቶች ምንም ሳልል አይቼ ብቻ ማለፍ የምፈልገውን አንድ ቪዲዮ ዝም ብዬ ላሳይ። እናቷን አይታችኋል? ቀስ እያለች ዞር ብላ እያየች ፊቷን እያዞረች ምናምን ማለቴ ማቅመጫዋን እያዞረች የምትሆነውን ነገር እሺ። አሁን ማንን ምንድነው ያስተምር? ማነው ምንድነው የሚባለው? ማንን እንትን በቃ ተውት፣ ይቅር። ሌላ ቪዲዮ እስቲ ዝም ብለን ስክሮል ሳረግ ያገኙት ነው። ምንም እኔ ፈልጌው አይደለም። እንግዲህ ወደ ሌላ እንሂድ። ቤተሰብ በፍጹም የሰው ትዳር ውስጥ አልቃ መግባት የለበት። በቃ የሰው ባል የሰው ሚስት አይነካም። ልጅ ከወጣ በኋላ የሰው የዛች የአንድ ሴት ባል ነው፣ ያቺም የአንድ ሴት ሚስት ነች። ግጭቱ ከፈጣሪ ነው፣ አያስፈልግም። በቃ ከእግዚአብሔር ጋር ትጣላለህ። ከዛ የልጅህን ትዳር ራሱ ትበታትናለህ። ልጅህ ይመጣል ተራሰ ይሆናል። ይኸውልህ ሰው ደግሞ አንዴ ከፈታ በኋላ ሁለተኛም ሶስተኛም የመፍታት ቻንሱ ከፍተኛ ነው። ጥናቱ ነው የሚለው። ኦፍ ኮርስ ኦሬዲ ኬርለስ እየሆንክ ትመጣለህ። ተዘጋጅቶ ነው የሚገባው ጭንቅላትሽ። አትታገስም ራሱ። ኧረ ያቺን የመሰለች ውዷን ሚስቴን እንዲህ እያልክ ነው የምትኖረው። ያቺን የመሰለች ውድ ሚስቴን አጥቻለሁ እንኳን አንቺ እያልክ ነው የምትኖረው። ሳትፈልግ የተፋታው በቤተሰብ ጣልቃን በእንትን ከሆነ ማለት ለዛ እኮ ነው ሰዎች የመጀመሪያ ትዳራቸው ላይ እስከ ጥግ ድረስ ዋጋ መክፈል አለባቸው የሚባለው ማለት ነው። ሲባክኑ እንዳይኖሩ ማለት ነው። ስቶሪ ታይም፣ ወደ ስቶሪ ታይም እንገባለን። ምንድን ነው እስቲ? በገዛ ቤተሰቤ ሙሽሬን ተቀማው ይለናል ዛሬ ባል ታሪካችን። ከፍቅረኛዬ ጋር በፍቅር 1 ዓመት ሆኖናል።
ከዛም ልንጋባ ወሰነ። በ8 ወር ጊዜ ውስጥ ልንጋባ ስላሰበን ሽማግሌ ወደ እሷ ቤት ላኩኝ። እነሱም ተቀበሉኝ። የሰርጋችንን ፕሮሰስ ጀመረን። በዚህ መሃል የአጎቴ ልጅ ከአሜሪካ ይመጣል። እኔ ለቤተሰቦቼ አንድ ልጅ ነኝ፣ ወንድምም እህትም የለኝም። ስለዚህ ከአጎቴ ልጅ ጋር እንደ ወንድም ሆነን ነበር አብረን ያደግነው። ታዲያ እሱ ወደ ሐዋሳ እንድንዝናና ሀሳብ ያመጣል። እኔ እጮኛዬ እና የአጎቴ ልጅ ሆነን ወደ ሐዋሳ ሄደን ለመቆየት ያሰብነው ለ1 ሳምንት ነበረ። እንደ አጋጣሚ ሆነው በሄደን በማግስቱ ወደ አዲስ አበባ ወደ ለስራ መመለስ እንዳለብኝ ይነገረኛል። እኔ ለመመለስ እዘጋጃለሁ። ነገር ግን በሄድን በማግስቱ ቫኬሽናቸውን በአጭር እንዲገቱ ስላልፈለግኩኝ እነሱ እንዲቆዩ ነግሬያቸው እኔ በማግስቱ ወደ አዲስ አበባ ተመለስኩኝ። ታዲያ ከተመለስኩኝ በኋላ እኔ ስራዬን ቀጠልኩኝ። እነሱም 1 ሳምንታቸውን ጨርሰው አብሮ ተመለሱ። በጣም ደስተኛ ነበሩ። እኔም እንደ ወንድሜ ከማየው ሰው ጋር እሷ መግባባቷ እንደ ቤተሰብ መሆኗ በጣም ደስ አለኝ። ታዲያ እሱ በኋላ ወደ ሀገሩ ወደ አሜሪካ ይመለሳል። የሰርጋችንን ፕሮሰስ ቀጠለ። ቤት ተከራይቼ የዛን ሰሞን እቃ እየገዛዛ ነበረ። ታዲያ እቃ ስንገዛ ከኔ ተቃራኒ የሆነ ነገር ትመርጣለች። በትንሽ ነገር ጸብ ትፈልጋለች፣ በትንሽ ነገር ትጋጨኛለች፣ ከዛ ደግሞ ታኮርፍና ትቆያለች። በጣም ግራ ገብቶኝ የባህሪዋ መለዋወጥ ምን ሆና እንደሆነ ለማወቅ ሞክራለሁ። እንክብካቤን ጨመርኩኝ። ምን ሆና እንደሆነ ለማወቅ እየሞከርኩኝ ነው። ምንም ምክንያት የላትም፣ ግን በትንንሽ ነገር ትጣላኛለች። እኔም ግራ ገብቶኝ ምንም ማድረግ ስለማልችል ኑሮዬን ቀጠልኩኝ። ታዲያ አንድ ቀን ቁምሳጥን ልንገዛ ሄደ። ሻጮቹ ፊት ከባድ የሆነ ጸብ ታስነሳለች በትንሽዬ በማይሆን ነገር። ከዛ በኋላ ጥላኝ ሄዳ ምክንያት እየፈለገች ነው ማለት ነው። ታዲያ ከ1 ሳምንት በኋላ እናውራ ብላ ትቀጥረኛለች። ስንገናኝ ይቅርታ ልጠይቃትና ከዚህ በኋላ መጋጨት እንደሌለብን ልነግራት ነበር የሄድኩት። በተቃራኒ እሷ ግን የኔና የእሷ ባህሪ እንደማይጣጣም አብረን ልንቀጥል እንደማንችል ነግራኝ መለየት አለብን አለች። መለምናት በሰራት አይሆንም ሞቼ ይገኛሉ አለች። ከዛን ቀን ካለፈ በኋላ በጓደኞቼ የሆነ ነገር ውሳኔ ስትወስዱ ማለች። ሰርጉም ተሰረዘ፣ እኔም ልቤ ተሰበረ። ታዲያ በዚህ መሃል ከ2 ወር በኋላ ወደ ዱባይ ስራ አገኘውና ለዚህ ነገር ለማገገም ሁሉን ነገር ጥዬ ከሀገር ወጣሁ። ወደ ዱባይ ሄድኩኝና ኑሬም በዛ ቀጠልኩኝ። ታዲያ 7 ወር ካለፈ በኋላ አጎቴ ደውልልኝና ለልጁ ሽማግሌ እንደላከና ከ2 ወር በኋላ ከአሜሪካ መጥቶ እንደሚያገባ ይነግረኛል። በጣም ደስ አለኝ። ከ2 ወር በኋላ እንደምመጣ ለአጎቴ ነግረዋለሁ። ታዲያ በዚህ መሃል ሰርጉ 2 ሳምንት ሲቀረው ጓደኛዬ ይደውልልኝና እያወራን በወሬ መሃል እሱም ሊያገባ ነው ምናምን ብሎ የአጎቴ ልጅ ያውቀዋል እሱ ይነግረኛልና የሆነ ማይሆን ነገር ይለኛል። እኔ ደግሞ ግራ ገብቶኝ አዎ በጣም ደስ ሲል በጣም ደስ ብሎኛል፣ በቃ ሊያገባ ነው ምናምን እለዋለሁ። ከዛ በኋላ ማለት ተስማምተህ ነው ደስ ያለህ ምናምን ይለኛል። ምን ብስማማ ባልስማማ ምን መስማማበት ጉዳይም አለኝ። መቼም ሰርጉ የእሱ ነው፣ በምን ጉዳይ ነው መስማማው እለዋለሁ። ማለት ምንም አላየህም ማንንም እንደሚያገባ አላወቅም ይለኛል። እኔ ግራ ገብቶኝ ኧረ እኔ ምንም ነገር አላወቅኩም፣ ከእሱም ጋር ተነጋግሬ አላውቅም፣ ብቻ ሰርጉ እንደሆነ አጎቴ ነገረኝ፣ እንደሚመጣ ነገርኩት፣ ምንም አውቀው ነገር የለም አልኩት። ከዛ በኋላ በል ቴሌግራም ላይ ላኩልህ ፎቶ ይኸው ብሎኝ ስልኩን ዘጋሁ። ምን እንደሆነ ግራ ተጋብቼ ቴሌግራም ላይ ገባሁ። ከዛ የላከልኝን ፎቶ ሎድ አድርጌ አየዋለሁ። የሴቭ ዘዴት ፎቶ ነው። የአጎቴ ልጅ ከቀድሞ እጮኛዬ ጋር ተቃቅፈው የሰርጋቸው ቀን ተጽፎ ሴቭ ዘዴት የሚል ፎቶ ነበር የላከል። በጣም ደነገጥኩኝ። በጣም ግራ ተጋባው። የአጎቴ ልጅ ጋር በደውለትም አያነሳ። ለካ እኔ ነበርኩ ሞኙ። የዛኔ ጥያቸው የመጣው ጊዜ ለካ እነሱ ግንኙነታቸውን ጀምረው ነበረ። እሷም ሰበብ ፈልጋ የተጣላችኝ በሱ ምክንያት እንደሆነ ካለፈ በኋላ እየገባኝ መጣ። በጣም አዝኜ ለሰርግም ወደ ኢትዮጵያ አልተመለስኩ። ኑሮዬን እዛው ዝም ብዬ ቀጠልኩኝ። አሁን ይሄ ነገር ከተፈጠረ አመት አልፎታል። እነሱም ተጋብተው እሱም እሷን ይዟት ወደ አሜሪካ ሄዷል። እኔ ግን በዚህ ነገር አዝኜ ልቤ ተሰብሮ የነበር ቢሆንም ይህን ነገር የምታስረሳኝን ሴት እዛው ያለሁበት ሀገር ላይ አግኝቼ ከእሷ ጋር ግንኙነት ከጀመርኩኝ 5 ወር ሆኖኛል። አሁን ሰላም ነኝ። እነሱ ግን የኔ ልብ ሰብረው ህይወታቸውን ቀጥለዋል ይለናል። በጣም የሚገርም ነው። እና እዚህ ጋር ግን እኔ አንዳንድ ሴቶች ሁላችሁም አይደሉም፣ የሆነ በጣም ፈራ እግዚአብሔር ያላቸው ሴቶች አሉ። በጣም እናት የሆኑ ሴቶች አሉ። ሴት የሆኑ ሴቶች በቃ ሴት የሆኑ ሴቶች አሉ። ሌላው ደግሞ በጣም በቃ የሆነ ሴት የሚል ክብር ራሱ የማይገባቸው የሆነ ጋጠወጥ የሆኑት የሆነ በቃ ማለት የሆነ ቦዲ ካውንታቸው በጣም እንትን ያለ ከመብዛት የተነሳ
ያንንም ይሄንንም ቼክ ሲያረጉ ምናምን በቃ ኖርማል አድርጎ እንትን ያሰቡት ሴቶች አሉ። እነሱም እንግዲህ በሴት ተርታ ነው የሚመደቡትና እዚህ ጋር እንግዲህ ለቫኬሽን ነው የመጡት ሐዋሳ። እዚህ ለቫኬሽን ከመጡ በኋላ አጋጣሚ እንግዲህ እሱ ወንድምየው ነው እንግዲህ ሌላ ወንድ ቢሆን መቼም ጥሎ አይሄድም፣ እናንተ ተዝናኑ ምናምን ብሎ አይሄድም። ግን ያው ወንድሙን እንዴት ሊጠረጥር ይችላል? በቃ ባለቤቴን አዝናናት እኔ ለስራ ተጠርቻለሁ ብሎ በነጋታው ሄዱ። እነሱ ተዝናንተው እንደመጡ ይመስለኛል። ሴታፑን ያመቻቸችው እሷ ናት። የሆነ ልምድ አላት በቃ በጣም እውነት። እና እስቲ የራሳችሁን አስተያየት ስጡ በዚህ ጉዳይ ላይ፣ በእንደዚህ አይነት ሴቶች ዙሪያ ላይ ምንድነው የምትሉት እናንተ? የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ በሌላ እስከምንገናኝ ድረስ መልካም ቆይታ፣ ደህና ሰንብቱ። ቺርስ